ክርስቲያኖች ስለ እግዚአብሔር ጸጋ የተሳሳተ ግንዛቤ እንዳላቸው ያውቃሉ። እነዚህ የተሳሳቱ እምነቶች የመንፈሳዊ እድገታቸውን በስውር ሊጎዱ ይችላሉ። ዛሬ ስለ እግዚአብሔር ጸጋ በጣም የተለመዱ ውሸቶችን እናጋልጣለን። እነዚህ ውሸቶች ሕይወታችሁን እንዴት እንደሚጎዱ እንመለከታለን። እንዲሁም መጽሐፍ ቅዱስ እውነቱን እንዴት እንደሚያሳይ እንማራለን። በዚህ መልእክት መጨረሻ የእግዚአብሔርን ጸጋ በግልጽ ግንዛቤ በማበረታቻና በተግባራዊ እርምጃዎች እንዴት መኖር እንደሚቻል ትረዳላችሁ። ብዙዎች ጸጋ እንደፈለጉ እንዲኖሩ ፍቃድ ይሰጣቸዋል ብለው ያምናሉ። የእግዚአብሔር ጸጋ ከሸፈነኝ በነጻነት ኃጢአት ልሥራቼ ብለው ያስባሉ። ይህ አደገኛ የሆነ የተሳሳተ ግንዛቤ ነው። ይህን ማመን ወደ ሥነ ምግባር ውድቀት፣ ጥፋተኝነት፣ እፍረት፣ የግንኙነት መበላሸት እና ደካማ መንፈሳዊ ሕይወት ይመራል። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት እንኑርን? ከቶ አይሆንም። ጠላት በክርስቶስ ያለንን ነጻነት በማጣመም ኃጢአት ለመስራት ፈቃድ እንደሆነ ያስመስላል። ጸጋ ኃጢአትን አያበረታታም፣ በታዛዥነት እንድንኖር ኃይል ይሰጠናል። አንዳንድ ክርስቲያኖች ጸጋ ለትልቅ ውድቀቶች ብቻ እንደሚሠራ ያስባሉ። በየቀኑ የሚያጋጥሙ መንፈሳዊ ትግሎችን ግን ይዘነጋሉ። ይህ እምነት ወደ ተስፋ መቁረጥ፣ ፍጹም ለመሆን መጣር እና መንፈሳዊ ድካም ይመራል። እግዚአብሔር ታማኝ ነው፣ ከምትችሉት በላይ እንድትፈተኑ አይፈቅድም። የእግዚአብሔር ጸጋ ለእያንዳንዱ ፈተና በቂ ነው፣ ትልቅም ሆነ ትንሽ። አንዳንዶች እግዚአብሔር ካዳነኝ በኋላ ምንም ማድረግ የለብኝም ብለው ያስባሉ። ይህ ወደ መንፈሳዊ መቆም፣ የዲሲፕሊን እጥረት፣ ከማኅበረሰብ መራቅ እና የቃሉ ጥልቅ ዕውቀት እጥረት ይመራል። እምነት ሥራ ከሌለው ብቻውን ሞቷል። ጸጋ ጥረትን አይተካም፣ በኃይል እንድንኖር ያበረታታል። አንዳንድ አማኞች ጸጋን ከተቀበሉ በኋላ የሕይወት ችግሮች ሁሉ ራሳቸውን ችለው እንደሚፈቱ ያስባሉ። ይህ ወደ ተስፋ መቁረጥ፣ ተግባራዊ አለመሆንና የእድገት ዕድሎችን ማጣት ይመራል። በፍርሃትና በመንቀጥቀጥ መዳናችሁን አድርጉ፣ ምክንያቱም እግዚአብሔር በእናንተ ውስጥ ይሠራልና። ጸጋ ጥረትህን አይተካም፣ ያበረታታዋል። እግዚአብሔር በአንተ ውስጥ ይሠራል፣ አንተም ከእርሱ ጋር እንድትተባበር ይጠራሃል። እስቲ ራስህን ጠይቅ። 1. ጸጋን ኃጢአት ለመቀጠል እንደ ፍቃድ ተመልክተሃል? 2. ለትልቅ ውድቀቶች ብቻ እንደሚሠራ አስበሃል? 3. ሁሉንም እንዲሠራ በመጠበቅ አንተ ተግባራዊ ሳትሆን ቆይተሃል። እነዚህ ውሸቶች ረቂቅ ቢሆኑም እግዚአብሔር ለድል የሰጠህን ኃይል ይሰርቃሉ። ጸጋ ነፃ ፈቃድ አይደለም፣ ኃይል ነው። ኃጢአትን ይቃወማል፣ እምነትህን ያበረታታል እና ሕይወትህን እንዲለውጥ ከውሳኔዎችህ ጋር ይሠራል። ጸጋን በተሳሳተ መንገድ ስትጠቀም በቦታህ ትቆያለህ። በትክክል ስትቀበለው ግን የማይናወጥ ትሆናለህ። የእግዚአብሔር ጸጋ ሰበብህ አይደለም፣ ኃይልህ፣ ነፃነትህ እና ድልህ ነው።